ያ ረቢ ይመራኝ ከዛ ይመራሃል ለከረባት ጭምር ጸሎት አደርጋለሁ ብላ አዎ እኔ ለምፈልግ ለማንኛውም ነገር በህይወቴ ውስጥ ያ አላህ በቃ ምክንያቱም እንዴት መሰለህ አንድ ነገር አለ የምትፈልገውን ነገር ፈጣሪ ቢፈልግልህና አንተ የምትፈልገው ነገር ሁሌ ይገጥማል ወይ ይለያያል ምን ማለት ነው ለምሳሌ አንተ ጸሎትን ያካሄድከው ለከረባት ይሆንና ከነሙሉ ልብሱ ይሰጣል ፈጣሪ አይሳሳትም ይሄ ነው በትክክል ከጠየቅከው መጠየቅ ማለት ግን ጆሮ ተደፍኖ ነው ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሐሳቦችን በትነህ አይደለም ሐሳብን ሰብሰብ አድርገህ ያ ረቢ የድሃ ጸሎት እኮ ቶሎ የሚሳካው ለምንድን ነው ድሃ ስል የቸገረው ሰው በደንብ የተጎዳ ሰው ወይንም ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው ለምንድን ነው ምርጫ የለውማ ከልመና ፈጣሪውን ከመለመን ውጪ ምንም ምርጫ የለውም ያሳካዋል ካሳካው በኋላ ነው የሚረሳው ይተነፍሳል እኔ ብዙ ጊዜ እለዋለሁ ቦሌ መድኃኒዓለም ጸሎት አድርገው ያገኝና ከዛ እዚህ ቦሌ ክለብ ነው የሚያጠፋው ተመስገን እንኳን አይለመጡ ባላንሱን ዜሮ አደረገው እዛ so the thing is like ጸሎት ይሰራል በደንብ ይሰራል የሚያሳዝነው ግን ስንቸግር ብቻ ነው ጸሎት የምናደርገው ነገሩ ይሄ ከኋላ መጥቶ ሊጨፈልቀን ሲል እቺን አምላክ እንልና ከውስጣችን ጸሎት እናደርጋለን አማራጭ ስናጣ ማለት ነው which is ግን በደህናውም ጊዜ ጸሎት ማድረግ ይቻላል በትክክል ለምሳሌ አሁን ይሄንን በእናቶች በገልጸው ማለት ነው መጀመሪያ ትዝናናለች ታገባለች ኢንጆይ ታረጋለች ከዛ በኋላ ታረግዛለች ወይ ያቅለሸልሻታል ምን ይላል ትነጫነጫለች ጸባዩዋ ይቀየራል ፋይናሊ ግን እውነተኛ ጸሎት የሚወጣው ምጥ ዋጋ ነው ቀብጠት የለም ፎቶ መነሳት የለም ቤቢ ሻወር የለም ሪያሊቲ ነው እኖር ይሁን በሰላም ተገላግለኝ ይሁን እንኳን በሰላም ገላገለሽ ነው የምትላት ባልየው ጢባሩ የለም አይመቸኝም ስራ ላይ በቃ የለም ተይዟል በዛ ሰዓት ጌታዬ በቃ ሚስቴና ልጄን በሰላም ልክ ልጁ ብሎ ሲወጣ ኤቭሪቲንግ ካልም ይሆናል ህይወት እውነቱ እኮ ምድር ላይ አለ እያንዳንዷ የዛሬዋ ፀሐይ ታስተምረናለች መማርን ስለማንፈልግ ነው መደበቅን ስራ አድርገን ነው የምንኖረው አንዳንዱ ከሀብታም ጋር አሸሸገዳሜ ስላለ ሀብታም የሆነ ይመስለዋል ጊዜው ካለፈ በኋላ ይነቃል አንዳንድ ሰው ከጎበዝ ጋር ስለሄደ ጎበዝ የሆነና ሳያጠና ወር ሳይሰራ ይመስለዋል ነው ፀሐይ ለሁላችንም እኩል ናት ማድረግ ያለብህን ነገር በትክክል ስታቀው ምንም ችግር የለው የኔና ያንተ አያት እዚህ ቦሌ መድኃኒዓለም አይደለም የተወለዱት ዛሬ ግን እኛ እዚህ ጋር ነን እርስታችን አይደለም ማሰብ ሰዎች እንደዚህ ነው ማሰብ ያለባቸው አንዳንድ ጊዜ ምን ይገጥመኛል ትሬኒንግ ሰጥ ወይ ከጓደኞቼ ጋር ሳወራ እኔ ዘመድ የለኝም ይላል በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው ብዙ መጽሐፍ አንብበሃል ለብቻ ነው የሚነሱት ኖ በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል ህይወትን ግን አይለውጠው በምንም ተአምር አይለውጠው የታገሉ ሰዎች የሚፈልጉትን የሚያውቁ ሰዎች ሁሉ ጊዜ ህይወትን ይለውጣሉ እኔ በማምንበት እውነት ያመንክበትን ለፈጣሪ ከነገርከው አንዲት የእስልምና አባባላለች እኔ ባሪያዬ ለምኖኝ ባዶ እጁን ለመመለስ አፍራለሁ ይላል ፈጣሪ አስበው አላህ ነው እንደዚህ የሚለው አንተ ታዲያ ልመናህን ለምን አታስተካክልም ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ ማመን ምንድነው መደፈን ምንድነው መደፈን ማለት ምንም ነገር ማትሰማ ትንፋሽህም ሰውነትህም ሁሉ ነገርህም እሱ ሲፈቅድልህ ብቻ ነው የምትኖረው ኖ ሪሞት ቆጣሪ የለህም ስለዚህ ብዙ ጊዜ ሰዎች ጸሎት ያደርጋሉ ግን በሚያዩት ችግር ይገደባሉ ወይም በሚሰሙት ነገር ይገደባሉ እንጂ የለመኑት ያልመጣውን ነገር እንደሆነ አድርገው በውስጣቸው አንግሰው በዛ አያምኑም እና ሁኔታው እንዲመራቸው ያደርጋሉ ሰውን አምነህ ለምን ፈጣሪን አታምነህ እዚህ ጋር ነው የጸሎት ክፍተት ያለው እኔ የሃይማኖት አባት አይደለም እስከ ገባኝ ነው ማወራው በእኔ እንደ ኡስታዝም አትውሰዱት እኔ ግን በገባኝ አንድ እውነት ልንገርህ ቃል ገባልሃለሁ ታምነኛለህ ፈጣሪ ለሰው ልጅ ሁሉ ቃል ገብቷል ለምን አታምንም ታዲያ አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው አየህ ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተ እውነተኛውን ነገር ለምን አትነግረውም በቃ የለህም አይደል የለህማ እመና ሰማይ ምድር የፈጠረው አለ አይደል ለምን አታምንም